ብርቱካን ቁጥር 2 የፋኖ አመራሮች እና የፋኖ ሚዲያዎች በሰበር ዜና ሻለቃ ማዕረግ ያለው ወታደራዊ አዛዥ ጫን ያለው ለገሰ አሊ የሚባል ሰው በጦርነት መማረካቸውን ነግረውናል። ጠቅላላ ሚዲያውን ሄዱና ተከታተሉት። ማረክን ነው ዜናው። ይሄ ሰው ለበዓል ዝግጅት ወደ ቤተሰቦቹ ጋር ቆየ፣ ጨረሰ። ወደ ስራው ሲመለስ ደብረ ብርሃን ላይ ሰሜን ሸዋ ላይ ያዙት። ሲይዙትም በሲቪል ነው ያዙት። አወረዱና የመከላከያ ልብስ ፈልገው አልብሰው ሰበር ዜና ብለው ማረክን ብለው አወሩ። ጦርነት በሌለበት ቤተሰቦቼን ልጠይቅ ብሎ የሄደ የሚሰራው ሐዋሳ የሆነ ሰው የጤና መኮንንነት የሚሰራ ህይወቱን ሐዋሳ ቶጋ ካምፕ ያደረገ የወታደር ካምፕ ያደረገ ቤተሰቦቹን ጠይቆ አመት በዓል አሳልፎ ወደ ስራው ሲመለስ ያስከውን ሰው በሲቪል ያስከውን ሰው ከዛ ሲቪሉን አውልቀ ወታደር ልብስ አልብሰ ማረክን ሻለቃ ብለ በየትኛው ግንባር በየትኛው ጦርነት የትኛው የጦር አውድማ የለም እኮ የደብረጽዮን ልጆች የአንዳርጋቸው ልጆች እየተናበቡ እርስ በራስ ባይዋደድ እንኳን ይግባባል፣ ይናበባል። ይሄ ነው የሆነው።